እኔ በቴሌግራም ከአንዴም እስከ 5 ጊዜ 4 ጊዜ ዊዝድሮ አድርጌበታለሁ። በአብዛኛችሁ ሰዎች ቴሌግራም ፌክ ይመስላችኋል። እስካምም አለ፣ ግን እንደዛው የሚከፍል ሪል አለ ማለት ነው። እኔ ተቀብዬበታለሁ። አሁንም ደግሞ እየተቀበልኩ የማሳያችሁ ይሆናል ማለት ነው። መጥቶ እዚህ ያመጣችኋል። ይሄን ሊንክ ስትጫኑ ከዛን ያስገባችኋል ማለት ነው። ምንድነው ስራው ካላችሁ እዚች ጋር ብዙ አሉ ስራዎች። እዚች ጋር እንደምታዩት አሁን እዚች ጋር ለምሳሌ ላሳያችሁ። እዚች ጋር ማለት ነው እቺኛውን ቀስት ብነካ 10 ጊዜ ይለኛል። 0 ነው አሁን 0.10 ነው የሚለው ማለት ነው። 10 ጊዜ ባይ 1000 ኮይን ይሰጠናል ማለት ነው። ኮይኑ ነው የሚወጣው። እዚህ ጋር ደግሞ አንድ ሰው ኢንቫይት ስታደርጉ 10 ኮይን ይሰጣችኋል። ኢንቫይት ስታደርጉ እዚህ ጋር 10 ኮይን ይሰጣችኋል። ቀና ስታደርጉ ጆይን ማድረግ ነው። ጆይን አድርጉ ይላል። ጆይን ባታረጉ ራሱ እናንተ ላሳያችሁ ነው ዝም ብዬ ማለት እነዚህ አሁን ጆይን አድርጉ ነው 100 ሁሉም ማለት በየቀኑ ዴይሊ ታክስ ይመጣላችኋል። ኖቲፊኬሽን ደርሷል። እኔ አሁን ለምሳሌ እቺኛው ልንካና ምን እንደሚለኝ ላሳያችሁ። ነካለው ወደ ቴሌግራም ይወስደኛል እዛው ማለት ነው። ስታርት በሉ ይላችኋል። ስታርት አልኩት። ስታርት ስለው ወደ እንትን ይወስደኛል ማለት ነው። እኔ አሁን እሱ አይወስድ እንትን ቢለኝ ራሱ ስታርት በለው ቢለኝ ራሱ ወደ ኋላ መለሳለሁ። አሁን ያው ከሌም በላይ ይለኛል። ከሌም በላይ ይለኛል። ያው እዚህ ጋር እንደምታዩ ከሌም እለዋለሁ ይገባልኛል። ያው ሪሲቭድ ሆኗል ማለት ሁሉም ስራ። ጆይን ራሱ አታርጉ። እምቢ ካላችሁ ነው ጆይን የምታረጉት። ከዛ ሁለተኛ ደግሞ እዚህ ጋር ጌም የምትላለች ያው እቺን ስትነኳት እንዲያመጣችኋል። ጌም የምትል ተናካታላችሁ። ከዛን ጌሙ ምንድነው እዚህ ጋር እቺኛውን ተናካታላችሁ። እቺኛውን ማለት ነው ታብ እቺኛውን ተነካላችሁ በቀስት ያለችው ሁለተኛ ላይ። ከዛ ምንድነው ስፒን ይሰጣችኋል፣ እንትን ይሰጣችኋል ታብ ማለት ነው። እኔ አሁን እዚህ ጋር ታብ ቱ ኦፕን ዋን ነው የሚለኝ። አንድ ነው ያለኝ። አንዴ ስነካ 244 ሰጠኝ። ከዛ እዚህ ጋር ደግሞ እናንተ መጣችሁ እቺን ታብ ለማግኘት 30 አርስ ስታዩ 30 አርስ ማለት 5 ሰከንድ ምናምን ነች። 30 ስትሞላች ዜሮዋ አንድ ይሰጣችኋል። አንድ ቁልፍ እንደዛ ማግኘት ትችላላችሁ ማለት ነው። ኮምፕሊት አንድ ታክስ ጨርሶ አንድ ይሰጣችኋል። ኢንቫይት ታረጉ አንድ ይሰጣችኋል ማለት። ሌላኛው ደግሞ እዚህ ጋር ማለት ነው ከላይ እቺኛዋን ነክታችሁ እቺኛዋን ማለት ነው እቺኛዋን ልክ ስትነኩ ስፒን ይሰጣችኋል። ከላይ ያለችውን በቀይ ያረኩበትን እኔ ስንት አለኝ ኦሬዲ 90 ስፒን አለኝ ማለት ነው። ይሄው $5 ሊደርሳችሁ ይችላል አይታወቅም። ከዛን ስፒኑን አሁን ለማፍጠን በእያንዳንዱ ከምናረግ እዚህ ጋር መተን እቺኛውን ቀስት ተነካላችሁ እንዲ በ10 እንዲሄድልኝ በ50 እንዲሄድልኝ ፈልጉ። ከዛ እቺኛውን መጥቼ ነካታለሁ እቺኛውን ማለት ነው። ከዛ ይሽከረከራል። ቆላ ሳያችሁ ምን እንደሚሰጠኝ እኔ ሁሉ ለእናንተ ለማሳየት ነው። አሁን ስንት ሰጠኝ መሰላችሁ? እየሄደ ነው 500 ኮይን ሰጠኝ። ይኸው 500 ኮይን ሰጠኝ ማለት ነው። ከዛን አሁን 40 ቀረኝ። እንደዛው እቺኛውን ማስረዘም ትችላላችሁ ማለት። እቺን ስፒን ለማግኘት ደግሞ እዚህ ጋር አርስ ነው የምታዩት እንደቀደሙ ማለት ነው። ከዛን እዚህ ጋር ደግሞ ታክስ በመጨረስ ታገኛላችሁ። ሁለተኛ ደግሞ ጓደኞቻችሁን በመጋበዝ ታገኛላችሁ። እዚህ ጋር እንዴም ከዛን እናንተ ሊንክ እዚህ ጋር መጣችሁ እቺኛውን ኮፒ አርግታችሁ ወስዳችሁ ለጓደኞቻችሁ ሼር ማድረግ ትችላላችሁ ማለት ነው። አሁን ደግሞ እንዴት ነው ገንዘባችንን የምናወጣው የሚለውን ላሳያችሁ። ዋሌት የምትላለች በጎን እቺኛውን ተነካላችሁ። ከዛን እንዲህ ያመጣችኋል። ከዛን ይሄኛውን ኮይን ቀጥታ ማውጣት አንችልም። እንዴት ነው ማውጣት የምንችለው? እዚህ ጋር ስዊፕ ነው የምናደርገው። እቺ በቀይ ያረኩበት ቦታ ስዊፕ ነው የምናደርገው። እሷን አንዴ ስነካት ስዊፕ የምትለውን ከዛን እንዲህ ያመጣልኛል። ከስር መጥቼ ስዊፕ ብለዋለሁ። ከዛን ወደ አካውንት ኤው ሪሲቭድ ሆኗል ማለት ወደ ቶን ተቀይሮልኛል። አሁን እቺን ብር ለማውጣት አሁን ዊዝድሮ ለዋለው ማለት ነው። እዚህ ጋር መጣና እቺኛውን ቀስት ነካታለሁ። ዊዝድሮ ለማድረግ ሚኒመም 2 ነው። እኔ ሚኒመም ራሱ በጣም አልፍ ያለው። ከዛን ዊዝድሮ የምትለውን አንዴ ነካለሁ። ምን ይለኛል መሰላችሁ? አንደኛ ላይ የቶን አድሬስ እዚህ ጋር መጣ አስገባ ይለኛል። ከዛን በ24 ሰዓት ባልሞላ ሰዓት ይኸው እዚህ ጋር ይገባላችኋል። ፊ 2 ነጥብ ትንሽ ይቆርጣል። ከዛን እኔ አድሬሱን አስገብቼ አሁን ዊዝድሮ ሳረግ አሳያችኋለሁ ማለት ነው። እሺ ይኸው እዚህ ጋር የተሆነን አድሬስ እዚህ ጋር መጥቼ ፔስት አረግለታለሁ ያመጣሁትን። ከዛን ዊዝድሮ እለዋለሁ ከስር መጥቼ ማለት ነው። ይኸው ሰክሰስፉል ፔመንት ብሎኛል። ይኸው ፕሮሰሲንግ ላይ ነው ያለው ይለኛል። አሁን አያችሁ እዚህ ጋር ፕሮሰሲንግ ይላል። ቆይ ላሳያችሁ። እዚህ ጋር እንደምታዩት ፕሮሰሲንግ ይለኛል። እዚህ ጋር ኮምፕሊት የሆኑት ከስር እንደምታዩት ማለት ነው የገቡልኝ ናቸው እነዚህ። ይሄኛው ፕሮሰሲንግ እያለን አሁን ሲገባልኝ ኖቲፊኬሽን ሲደርሰኝ የማሳውቃችሁ ይሆናል ማለት ነው። ፕሮሰሲንግ ላይ ነው ያለው። አሁን 0.8 ነው ያዘዝኩት አኔ 0.7 ነው ፊ ይቆርጣል። ለዛ ነው እኔ ቶሎ ዊዝድሮ ማራረገው ውሸት ሊመስላችሁ የሚችለው። አሁን ታያላችሁ ሲገባልኝ ማለት ነው።
ይሄው እንደምታዩት እዚህ ጋር ኮምፕሊት ብሎኛል ማለት ነው። 07 ፕሮሰስ የሚለው ቅድም ይሄው እዚህ ጋር ኮምፕሊት ብሎኛል ገብቶልኛል። ባይናንስም ተልኮልኛል። ይሄው እንደምታዩት ይሄው ቶን ይላል እዚህ ጋር እንደምታዩት ላሳያችሁ። እዚች ጋር እንደምታዩት ከላይ እዚህ አካባቢ ይሄውኛው ቶን ማለት ነው 7 ቶን እዚህ አካባቢ ይታያቸዋል ብዬ አስባለሁ። ሰክሰስፉል ዲፖዚት ብሎኛል ማለት ነው። ባይናንስ ላይ ገብቷል ማለት ነው። እዚህ ጋር ኮምፕሊት ብሏል። ያልገባችሁ ነገር ካለ አሁንም ኮመንት ጠይቁኝ። ይመቻችሁ።